ልማት እስከ አየር ኃይል ያለው መውጫና መግቢያ ያጣበት እንዲሁም ደግሞ ከፍተኛ በመንገዱ ከፍተኛ የትራፊክ ሎድ ስለነበረበት በመንገዱ መከፋፈል ምክንያት ከፍተኛ አቧራ በመኖሩ ህብረተሰቡ ከሱቆች ሸቀጦችን ለመግዛት እንዲሁም ደግሞ የዕለት ተዕለት ኑሮ ላይ በቤቱም አብስሎ ለመመገብ ልብስ አስጥቶ ለአድርጎ ለማስገባት የተቸገረበት ሁኔታ ነበረ። ይህንን ችግር የወረዳ 5 አስተዳደር ከአዲስ አበባ መንገዶች ባለስልጣን ጋር በመሆን አፋጣኝ ምላሽ ለመስጠት በቁርጠኝነት በመነሳት አሁን መንገዱ ጥገና እየተካሄደ ይገኛል። በሞጫና በመግቢያ ሰዓቶች ላይ ተማሪዎች በጊዜ ወደ ስራ የሚሄዱ አካላትም በጊዜ ለመንቀሳቀስ እንዲሁም ደግሞ በመንገዱ ብልሽት ምክንያት ከሚከሰቱ አደጋዎች ለመጠበቅ ከፍተኛ ምላሽ ይሰጣል ተብሎ የሚጠበቀው ተወለድኩበት ያደግኩበት አካባቢ ነው። የጥንት መንገድ ነው። በአፄ ኃይለሥላሴ ጊዜ ጀምሮ አፄ ኃይለሥላሴ በዚህ ተሻግረው የረር ያስተክሉ ነበር ችግኝ። ከዛ ተመልሶ ይህ መንገድ በባለ ርስቶች የተሰራ ነበር። አሁን ከጊዜ ብዛት የተነሳ ተበላሽቶ ነበረ። ቀን አዋራው እና ምግብ መብላት ይህን መንገድ በተመለከተ ያው ከውሃ ልማት አየር ኃይል ነዋሪዎች የሚመላለሱበት መንገድ ነው። ያው ነዋሪዎቹ በተደጋጋሚ ቅሬታና የመልካም አስተዳደር ችግር በመሆኑ ለአስተዳደሩ ይሰራልን ጥያቄ ሲያቀርቡ ቆይተዋል። አስተዳደሩም ይህንን መነሻ በማድረግ ከአስተዳደሩ የካቢኔ አባላት ጋር ውይይት በማድረግ ለዚህ መንገድ መፍትሄ አንደኛ የአዲስ አበባ መንገዶች ባለስልጣንን ማነጋገር፣ በሁለተኛ ደረጃ ደግሞ በአካባቢው የሚኖሩ የሚሰሩ ባለሀብቶችን ማነጋገር በሚወሰን በቅድሚያ አዲስ አበባ መንገዶች ባለስልጣን ሄደን የአዲስ አበባ መንገዶች ባለስልጣን ኃላፊዎችን ቁጭ ብለን አወራን። ችግሩን በጥልቀት ነገርናቸው። እነሱም ችግሩን ቀድመው እንደሚያውቁና መፍትሄ እያፈላለጉ እንደነበረ የጋራ መግባባት ፈጠርን በኋላ ባጠረ ጊዜ ቢያንስ በአንድ ሳምንትና በሁለት ሳምንት ውስጥ መተን ስራውን እንጀምራለን ባሉት መሰረት ያው እንዳያችሁት መንገዱን በጥሩ ሁኔታ ጀምረውታል። ያው መንገዱ ከዚህም በፊት በነዋሪዎች የዕለት ከዕለት ኑሮ ላይ ችግር ፈጥሮ የቆየ መንገድ ነው። አንደኛ መንገዱ ከመጎዳቱና ከመበላሸቱ የተነሳ ጠዋት ተማሪዎችን ወደ ትምህርት ቤት ለማድረስ ባጃጆች ስለማይገቡ ነዋሪዎች የተቸገሩበት ሁኔታ ነበር። ሁለተኛ ብዙ መኪኖች ስለሚመላለሱበት የአካባቢው ነዋሪ አቧራ ተቸግሮ ነበር። አጥቦ ልብስ ማስጣት አይችልም። እንዲሁም የተለያዩ የድምፅ ብክለቶችም የነበሩበት አለፍ ሲልም መንገዱ ከመጎዳቱ የተነሳ ማታ የሚሄዱ ተሽከርካሪዎች የሚወድቁበት ሁኔታ ነበር ያለ ማለት ነው። በመሆኑም አሁን የአዲስ አበባ መንገዶች ባለስልጣን ለነሱ ከፍ ያለ ምስጋና ማቅረብ እወዳለሁ። በአጠቃላይ የአዲስ አበባ መንገዶች ባለስልጣንንም ለሰጠን ፈጣን ምላሽ እና የህብረተሰቡን ችግር ተረድቶ በዚህ ይህ ችግር በአጭር ጊዜ አጠናቆ ለማስረከብ በገባው ቃል መሰረት
እንጀራ ላይ እናኝ ነው ልጆቻችን ሜዳ ተናሉ አዲስ አበባ ወደ ከተማ ወጥተው መመለስ መንገድ የለም።